ሁላችሁ ዛሬ አንዱን የህልሜን አካል ላካፍላችሁ ነው የመጣሁት። እስከዛው ድረስ ቪዲዮ ላይክ በማድረግ ጀምሩት። ከትንሽ ጀምሮ ትልቅ ስትሪመር መሆን የኔ ህልም ነው። ሰዎችን ማዝናናት፣ ከሰዎች ጋር መጫወት እና በምወደው ነገር ላይ መስራት፣ ይሄ የኔ አንዱ ህልሜ ነው። አሁን ላይ ብዙ ተከታዮችን የለኝም። አንዳንድ ጊዜዎች ግን ከባድ ናቸው። ከውጭ እንደ ዓለም ትላልቅ ስትሪመር የሚባሉ ሁለቱን ልጥቀስላችሁ፣ አይሾስፒድ እና ካይሰናት። እነዚህን ሁለት ስትሪመሮች ታውቋቸዋላችሁ ብዬ አስባለሁ። አይሾስፒድ በዚህ ዓመት ራሱ ኢትዮጵያ መጥቶ የኢትዮጵያን ብዙ ቦታዎች ጎብኝቶ ነው ሄደው እና ምን ልላችሁ ፈልጌ ነው፣ እነዚህ ሁለት ስትሪመሮች እንደ ዓለም ታዋቂ ሆነው እዚህ ቦታ ከመድረሳቸው በፊት የራሳቸው የሆነ የኋላ ታሪካቸው አላቸው። የእነሱን የኋላ ታሪክ ሰርች አድርጋችሁ ማግኘት ትችላላችሁ። በዛ ብዙ ስቃይ ውስጥ አልፈው ነው እዚህ ትልቅ ስትሪመር የሆኑት። ለምን የውጭ ብቻ ካላችሁኝ የኢትዮጵያ ተወዳጁና ምርጡን ስትሪመር ታጠቅ ወይም በቲክቶክ ስሙ ታትን መውሰድ እንችላለን። የታትን ታሪክ በትንሹም ቢሆን አሳይቻችሁ ልመ ስትሪም የጀመርኩት በዚህ ስልክ ነው። ያያችኋል። ስልክ ስትሪም የጀመርኩት በዚህ ነው። ስሙ ሳምሰንግ ኖት። በዚህ ስልክ ነው ላይክ እና ይሄ ሪንግ ይሄ ራሱ ሪንግ ለት እዚህ ጋር ይሄኛው ሪንግ ለት በሱና በዚህ ነው ስትሪም የጀመርኩት ማለት ነው። ፒሲ አሁን በቅርብ ነው የገዛሁት እንጂ በጣም ቶሺባ ነበረች፣ የሞተች ቶሺባ ነበረች። በሷን ይጀምራል። ሳይት እዛ ነበር መተኛው እንደ አንጥፌ መሬት ላይ ሁላ ታመ ነበር። አረ በኢየሱስ ስም አባራው ከባድ ነው። አይጦቹ ምናምን ነገር ዋጎ እንዴት ናችሁ? አያውደውን ዛሬ የመጣሁት ለምን መሰላችሁ? ሩማችንን እቺ ናት የኔ ክፍል ነው ብቻ ይሄ ቦታ የኔ ክፍል ለማድረግ ነው የኔ ፕላን ማለት ነው። መቼ ነው ግን ስትሪም የጀመርኩ? በስርዓት አመት ከምናምን ትንሽ ስትሪሚንግ ከጀመርኩ ሪያክት ግን አረግ ነበር። ከዛ እንዴት ከዚህ እዚህ ውስጥ ልገባ ቻልክ? ስትሪሚንግ ላይ ምን መሰለህ፣ እውነት ለመናገር እኔ በጣም ዩቲዩብ ላይ ነበር ሎ ላይፍ ሻክ የምታውቁት ሆኖ ላይፍ ሻክ የሚባል ሪያክተር አለ። በጣም የሚመቸኝ ሚውዚክ ነው ሪያክት የሚያለሽ ሶ ሪያክተር እሱ በቃ ይመቸኝ ነበር። እንደሱ ሪያክተር ነበር። ከዛ በኋላ የሆነ ሰዓት ላይ ነካይስና ምናምን ነገር በጣም ተኮሱ። ከዛ የኔም ፎሪ ፔጅ ላይ ይመጣል ምናምን ላይቭ ምናምን የሚባለውን ቀስ ቀስ እያልን ገባንበት። ያው ትዊች ላይ ምናምን ጀመርን። ትዊች ላይ በዜሮ ቪወር ነው ስትሪም እናደርግ እና አሁን እነሱ የጀመሩበት ታይም ላይ እገኛለሁ። አንድ ቀን ስኬታማ ስሆን ይህን ቪዲዮ መልሼ እራሴ የማየው ይሆናል። እኔን ሰፖርት የምታደርጉኝ የምታበረታቱኝ፣ ጥሩ ጥሩ ኮመንት የምጽፉልኝ ሰዎች ከልብ ከልብ አመሰግናችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ ወዳችኋል። ማርያም ሕይወቴ ነሽ ምክንያት ለመዳኔ ብዙ ነው ምስጢሩ